الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته بالله سبحانه وتعالى فقد نجمع الذي تابعنا كتاب زاري من جمر الله ይህም ኪታብ ዘሙ ቀስወቲል ቀልቢ ወዚክሩ አስባቢሃ ወማ ተዙሉ ቢሂ የሚለው ኪታባችን ይሆናል ማለት ነው። ዘሙ ቀስወቲል ቀልቢ የልብ ድርቅናን ማውገዝ ያለ ርዕሱ ወይም ደግሞ የመጽሐፉ ስያሜ፣ ወዚክሩ አስባቢሃ ይችም ልብ ደግሞ የደረቀችበትን ሰበቦችንም እንጠቅሳለን። ወማ ተዙሉ ቢሂ ይህም ደግሞ የልብ መድረቅ የሚባለው በምን መልኩ መወገድ እንደሚችልም የምናይበት ኪታባችን ነው በአላሁ ስብሓነሁ ወተዓላ ፍቃድ። እንግዲህ የዚህ ኪታብ አዘጋጅ አሸይኹል ዓሊሙል ዓላማ ዓብዱረሕማን ብኑ አሕመድ ብኑ ረጀብ አልሐንበሊ ይባላሉ። አልሙተወፋ ሰነ 95 700 ረሒመሁላሁ ተዓላ። ዓብዱረሕማን ብኑ አሕመድ ብኑ ረጀብ አልሐንበሊ وهو مشهور من الأئمة ከሚታወቁ ዓሊሞች ውስጥ አንደኛው ናቸው። فرحمه الله تعالى ብዙ ተእሊፋቶች አላቸው። ያው እሳቸው በዚህ መልኩ ካስተዋወቅን ቀጥታ ወደ ኪታባችን ስንሄድ ሼኽየው رحمه الله تعالى በመቀጠል የሚሉት ምንድነው? ቢስሚላሂ الرحمن الرحيم ይላል። በአላህ ስም አዛኝና እጅግ በጣም ሩህሩህ በሆነው በአላህ ጀምራለሁኝ ይላል። ይህ እንግዲህ እቅትዳእ ነው። اقتداء بالنبي صلى الله عليه وسلم اقتداء بالكتاب العزيز ነው ማለት ነው። እንግዲህ በቢስሚላህ መጀመር ጥቅም ሁለት ነገራቶችን ለመከተል ነው። የመጀመሪያው አላሁ ስብሓነሁ ወተዓላ ቁርአን ላይ እንደሚታወቀው ቁርአን ሙሉ ምዕራፉ ከሱረቱል በረአ ውጭ በቢስሚላህ الرحمن الرحيم ነው የሚጀምረው። ለዛም ተብሎ ቁርአን በመከተል ነው። ሁለተኛው ደግሞ ቢስሚላህ الرحمن الرحيم የሚለው ያው اقتداء بالنبي عليه الصلاة والسلام ነቢያችንን በመከተልም ነው። ነቢያችን عليه الصلاة والسلام ኹጥባ ሲያደርጉ ሪሳላ ደብዳቤዎችን ሲልኩ በቢስሚላህ ይጀምሩ ስለነበረ ነው። ለዚህም ሲባል ደግሞ ሙአሊፉ عليه رحمة الله በቢስሚላህ الرحمن الرحيم ጀመሩ ማለት ነው። እንደውም ሐዲስ አለ እንደው حتى حديث ضعيف እንኳን ቢሆን كل أمر ذي بال لا يبدأ فيه بسم الله الرحمن الرحيم فهو أقطع من حديث አለ ወይም አብተር አጅዘም እያሉ በተለያዩ ሪዋያዎች ያመጡታል። ولكن حديث ضعيف ነው። ማዕናው ምንድነው? መልካም ነገራቶች፣ ሸረፍ ያላቸው ነገራቶች፣ ክብር ያላቸው ነገራቶች በቢስሚላህ الرحمن الرحيم ካልተጀመሩ በረካ ያላቸውም ይላሉ። አለል አቀል በቢስሚላህ መጀመር ለሁለቱ ብቻ ሲባል እንኳን በቂ ነው። اقتداء بالكتاب العزيز እና اقتداء بالنبي صلى الله عليه وسلم የሚለው በቂ ነው። በመቀጠል ሼኽየው ረሒመሁላሁ ተዓላ ምን ይላሉ? አልሐምዱሊላህ ለአላህ ምስጋና በጥቅል ይገባው። እቺ አል የምትለው አስቲግራቅያ ናት። ሐምዱሊላህ ውዳሴ መድህ በጥቅሉ ለአላህ ስብሓነሁ ወተዓላ ይገባው፣ አላህን ማመስገን ማለት ነው። ሪሳለቱን ፊ ዘሚ ቀስወቲል ቀልቢ ይች ደግሞ መልእክት ናት ይላሉ። ሪሳላ ባጭሩ አጠር ያለች የሆነች መልእክት ማለት ነው። ፊ ዘሚ ቀስወቲል ቀልቢ የልብ መድረቅ የተወገዘ ለመሆኑና ወዚክሪ አስባቢሃ እንዲሁም ደግሞ የልብ መድረቅ ምክንያቶችን ሰበቦቿን የምንጠቅስባት ወማ ተዙሉ ቢሂ በምን መልኩም ደግሞ ይሄ ቀስወተል ቀልብ የሚባለው እንደሚወገድ የምንወያይባት ኪታብ ናት ይላሉ። ወይም ሪሳላ ደብዳቤ ናት። አማ ዘሙ ቀስወቲል ቀልቢ ፈቃለ ተዓላ የልብ መድረቅማ የተወገዘ ለመሆኑ ከፍ ያለው ጌታ አላሁ ስብሓነሁ ወተዓላ እንዲህ አለ ይላሉ። ምን አለ? ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة ثم كزم بمقدل الله سبحانه وتعالى قست قلوبكم لبوتشاتشو درقوا من بعد ذلك كذبوا بمعنى ثم كزم قست درقوا
ቁሉቡኩም ልቦቻችሁ ሚን በዕድ ዛሊከ ከዚያ በኋላ ቢማዕና ከዛ ከምን በኋላ የአላህ አንቀጾች ከተብራሩላችሁ በኋላ ማለቱ ነው። ፈሂየ ይች ደግሞ ልብ ስትደርቅ ማለቱ ነው። ከልሒጃረቲ ልክ እንደ ድንጋይ ትደርቃለች። አው ወይም ደግሞ አሸዱ ቀስዋ ከልብም በላይ መድረቅን ትደርቃለች ማለት ነው። ከልብ በላይ የመድረቅ ሁኔታዎች አሏት ማለት ትደርቃለች ማለት። ባጭሩ ይሄ ልብ መድረቅ የሚባለው ነገር ከባድ ሁኔታ እንደሆነ ነው ከዚህ የምንረዳው። ثم ከዛም በመቀጠል በየነ አብራራ አላሁ ስብሓነሁ ወተዓላ አብራራ ወጅሃ ከውኒሃ የመሆኗን ምክንያት አሸደ ቀስወቲን ከድንጋይ በላይ የበረታች ደረቅ የመሆኗን ምክንያት አላሁ ስብሓነሁ ወተዓላ በመቀጠል በሚቀጥለው ቃሉ ላይ አብራራ። ثم በየነ ወጅሃ ከውኒሃ የመሆኗን ምክንያት ማለት ነው። ይቺ ልብ ከድንጋይ በላይ የበረታች ደረቅ ለመሆኗ ምክንያቷን እንዲህ በማለት ያብራራል ማለት ነው። በመቀጠልም አላሁ ስብሓነሁ ወተዓላ ይቺ ልብ ከድንጋይ በላይ ደረቅ የደረቀች መሆኗን ምክንያቷን ሲያብራራ ወይም ደግሞ ወጅሃን በምን ምክንያት ነው እንደዚህ ልትባል የቻለችው ብሎ የሚለውን ነገር ሲያብራራ ምን ይላል አላህ? ወኢነ ሚነል ሒጃረቲ ይላል ከድንጋዮች እኮ አሉ ይላል አላህ ስብሓነሁ ወተዓላ ለማ የተፈጀሩ ሚንሁል አንሃር ከድንጋዮች ከነርሱ ከጅረቶቻቸው የሚፈሱባቸው አሉ። ከስራቸው ጅረት ይባላል። ይሄ ለማ የተፈጀሩ ማለት የሚፈስ ሚነል አንሃር ከጅረቶቻቸው ወይም ደግሞ ከስሮቻቸው እንደ ሸለቆ ሆኖ ከነሱ ውሃ የሚፈሳል ይላል። ወኢነ ሚንሃ አሁንም ከድንጋዮች አሉ ለማ የሸቀቁ በሚሰነጠቁበት ጊዜ ፈየኽሩጁ ሚንሁል ማእ ውሃ ከነሱ የሚወጣል ድንጋዩ ሲሰነጠቅ ማለት ነው። ወኢነ ሚንሃ አሁንም ደግሞ ከድንጋዮች አሉ ለማ የህቢጡ ሚን ኸሽየቲላህ ቁልቁል ውሃዎች ከነሱ የሚፈሱባቸው ወይም ደግሞ ውሃዎች የሚወጡ አሉ ከነርሱ ሚን ኸሽየቲላህ አላህን በመፍራት። እንግዲህ ድንጋይ በዚህ ልክ በተነውዑ በሶስት አይነት ደረጃ ለማ የተፈጀሩ ሚን አርካ ስሩ እንደ ሸለቆ ሆኖ ውሃ የሚፈስበት አለ። ወኢነ ሚንሃ ለማ የሸቀቁ ፈየኽሩጁ ሚንሁል ማእ እንዲሁም ደግሞ ድንጋዩ በሚሰነጠቅበት ጊዜ ደግሞ ውሃ የሚወጣው አለ። ወኢነ ሚንሃ ለማ የህቢጡ ሚን ኸሽየቲላህ አላህን ደግሞ በመፍራት በመተናነስ ደግሞ ውሃው ከሱ የሚወርድ አለ ይላል አላህ ሱብሓነሁ ወተዓላ። ይሄ እንግዲህ የሚያሳየው ምንድነው? የሰው ልጅ ልቡ እንኳን ሲደርቅ ሲደነድን በቃ አሸድ እንደሚሆን ከድንጋይ በላይ እንደሚሆን ነው የሚያሳየው። ሱብሃንአላህ ይሄ አላህ ሱብሓነሁ ወተዓላ ሰላም ልንጠይቀው ከዚህ ነገር እንዳድነን ልንጠይቀው ይገባል ማለት ነው። ወቃለ ተዓላ ከፍ ያለው ጌታ አሁንም ይላል አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ወማ ነዘለ ሚነል ሐቅ ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብሉ ፈጣለ ዐለይሂሙል አመዱ ፈቀሰት ቁሉብሁም አለም የእኒ ሊለዚነ አመኑ ለነዛስ ላመኑት ሰዎች አልደረሰም ወይ ጊዜው አልተቃረበም ወይ በላቸው ያ ሙሐመድ አን ተኽሸዐ ቁሉብሁም ልቦቻቸው ሊፈሩ አን ተኽሸዐ ቢመዕና ኸሸዐ ይባላል መተናነስ ለአላህ ዝቅ ማለት ነው። አልደረሰም ወይ ጊዜው በላቸው። ሊዚክሪላህ ለማነው ደግሞ ያንን ነገር ልባቸው ደግሞ ለመፍራት ለመተናነስ ያልደረሰው? ለአላህ ዚክር ለአላህ ምክር ለአላህ ተግሳጽ። ወማ ነዘለ ሚነል ሐቅ እንዲሁም ደግሞ በእውነት ለተዋረደው ለሆነው ወማ ነዘለ ለወረደ ሚነል ሐቅ ሐቅ ያኒ ለቁርአን ወላ የኩኑ እንዳትሆኑ ከለዚነ እንደነዛ ኡቱል ኪታበ መጽሐፍን እንደተሰጡ ሰዎች እንዳትሆኑ ሚን ቀብሉ ከሱ በኋላ መጽሐፉ ከተሰጣቸው በኋላ ፈጣለ ዐለይሂሙል አመዱ ጊዜያቶች ረዘሙባቸው በእነሱ ላይ ፈቀሰት ቁሉብሁም ልቦቻቸውም ደረቁ። ያኒ መጽሐፉን ባለመከተላቸው ውስጥ ያለውን ትእዛዝ አክብደው በማየታቸው ልቦቻቸው ደረቁ ነው። ወቃለ ተዓላ ከፍ ያለ ጌታ የሆነ አላህ አሁንም ይላል ፈወይሉን ወየውላቸው ሊልቃሲየቲ ቁሉብሁም ልቦቻቸው ለደረቁ ለሆኑ ሰዎች ከምን ሚን ዚክሪላሂ ከአላህ ተግሳጽ ከአላህ ምክር አላህን ከማውሳት ልቦቻቸው የደረቁ ለሆኑ ሰዎች ወየውላቸው ኡላኢከ ፊ ضላሊን ሙቢን
እንደነዚህ አይነት ሰዎች በአላህ ዚክር ላይ ልባቸው የማይረጋ ولهذا الله سبحانه وتعالى ألا بذكر الله تطمئن القلوب ልብ በሽታ አላት ልክ አካላችን እንደሚታመመው ሁላ ልብም ትታመማለች የዚች ልብ ደግሞ መድኃኒቷ ምንድነው እያለን አላህ Subhanahu Ta'ala ዚክር ነው እሱን ማውሳት እሱን መታዘዝ የከለከለው መከልከል ነው لهذا ይህንን ለማያረጉ ሰዎች በአላህ ዚክር ቀልባቸውን ለማያክሙ ለማስተካከሉ ሰዎች ወየውላቸው እነሱ በግልጽ ጥመት ላይ ናቸው ይላል فوصف أهل الكتاب بالقسوة ይላል فوصف ገለጻቸው أهل الكتاب የመጽሐፍትን ባለቤቶች اليهود والنصارى بالقسوة በድርቅና ወይም ደግሞ የልብ ድርቅና ባለቤት በሚል ምን ብለው كالذي أوتوا الكتاب من قبل فطال عليهم الأمد فقست قلوبهم ونهانا أن يندموا كالكلنا لا عن تشبه بهم النسون كمن مساسل إذا هي عملوا بمن ما تكبر بهن النزهن المشركوችን ወይም ደግሞ አሁን النصارى واليهود أهل الكتاب ለነሱ መንገድ እጅ ሰጪ ሆነ አይገባም ወይም ደግሞ በእነሱ መንገድ ላይ እንግኝ የማይገባ ማስረድ ولهذا النبي صلى الله عليه وسلم قال تتبعون سنن من كان قبلكم ከናንተ በፊት የነበሩ ሰዎች እግር በእግር ኮቴ በኮቴ ትከተላቸዋላችሁ አሉ قالوا يا رسول الله اليهود والنصارى قال فمن ይሁድና ነሳራዎች ናቸው ወይ አሏቸው አዎ ከነሱ ውጭ ማን አለ አሉ ይሄ አሁን በዘመናችን ላይ የምናየው ነገር ነው የሰው ልጅ ቁድዋውን አጥቷል አያውን አጥቷል ይሄ ትልቅ የሆነ ኪሳራ ነው قال بعد السلف አንዳንድ ሰለፎች ምን ይላሉ لا يكون አይሆንም ይላሉ أشد قسوة የልብ ጠንካራ ብርቱ መሆን من صاحب الكتاب ከመጽሐፍ ባለቤቶች በላይ إذا قسى ልባቸው ከደረቀ ይላሉ ልባቸው ከደረቀ እንደ أهل الكتاب እንደ መጽሐፍ ባለቤቶች እንደነሱ የሚደርቅ የለም ማለት ነው ጥንካሬያቸው ደግሞ የልባቸው ደግሞ አሸድ ነው የበረታ ነው سبحان الله الله يذبك وقال ثم وفي الترمذي من حديث ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم لا تكثروا الكلام بغير ذكر الله فإن كثرة الكلام بغير ذكر الله قسوة للقلب وإن بعد الناس عن الله القلوب القاسي الترمذي بزجب الزجابة رحمه الله تعالى من حديث ابن عمر كابن عمر زوك عبد الله بن عمر رضي الله عنهما الله ملكم سرات شون ولدلات شونا مانن عمرنا عبد الله صحابياني ولد صحابانات قال إلى ما عبد الله بن عمر رضي الله عنه قال رسول صلى الله عليه وسلم يا الله ملك تنيا عنده بلوالي لا تكثر الكلام بزو ورنا تبزو بغير ذكر الله كالله كموسات وجه كلام ورينو بانجر ንግግር ማብዛት ነው በሚጠቅመው በማይጠቅመው የሚጠቅመው ላይ መናገር ኸይር ነው ጥሩ ነው من كان يؤمن بالله واليوم الآخر فليقل خيرا أو ليصمت በአላህና በመጨረሻው የሚያምን ሰው መልካም ነገር ይናገር ካልሆነ ደግሞ ዝም ይበል ተብሏል አንድ ሰው መልካም ነገር የሚናገር ከሆነ ይናገር ካልሆነ ብዙ ወሬ ማብዛት ጥቅም የለውም ገባችሁ አይደለ ዚክሪላህ ነው ደግሞ ያስፈልገው ደግሞ አላህን ማውሳት ያስፈልጋል እንጂ በጣም ብዙ ወሬ ማራት ወላ حتى ሐቂቀቴን ሰው ጋር ራሱ እንድናቅ ያደርገናል ይሄ ምን ያቀለው ማውራት እንጂ ትባላል فإن كثرة الكلام ያሉ ንግግር ማብዛት ወሬ ማብዛት بغير ذكر الله አላህን ከማውሳት ውጭ قسوة للقلب ለልብ ድርቅና ሰበብ ነው ወይም ደግሞ መንስኤ ነው ማለት ነው وإن بعد الناس يعني بالله كالله ደግሞ የራቁ የሚባሉ ሰዎች አሉ القلوب القاسي ልባቸው የደረቁ ሰዎች ናቸው አንድ ሰው ልቡ ከደረቀ ኸሽያ አይኖርም ሲጀመር አስለ አላህን ፍራቻ ይመጣል አላህን ፍራቻ የሚኖረው ማን ነው ልቡ ያልደረቀ ሰው ነው ወንጀል እኮ እንጂ እኮ ነው ከላበር ራና على قلوبهم ما كان يكسب ራን ይሆናል ልቡ ድንድን ድርቅ ይላል እኮር ይላል ወንጀል እኮ አንድ ነጥብ ናት አይደለም ያቺ ስታር ያቺ እየሰፋች ስትሄድ ከባድ ወንጀል ድሮ ምን ፈራ ነበር
ቅል አድርገን እናየዋለን። ከአላህ ርቀናል ይሄ ነገር ደግሞ ማለት ነው። መርሐባ وفي مسند البزار عن أنس رضي الله عنه عن النبي صلى الله عليه وسلم قال أنس بن مالك الصحابي الجليل الخادم النبي صلى الله عليه وسلم وهو خادمه 10 سنوات استرابت خادمات أنس بن مالك من يلالو كلامك صلى الله عليه وسلم يزو 4 من الشقاء أردت نقراتي كالدلابيس النسنات جمود العين يا عين مدرك لا الله لا مالكس النبي صلى الله عليه وسلم قال لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا እኔ ማቀውን ብታውቁ ኑሮ አሉ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር ይላሉ። አላህን የሚፈራ ሰው ሳቅን አያበዛም። ይሄ ሳቅ ማብዛት ሐቂቀተን ለልብ ድርቅና ለራሱ አንዱ መንስኤ ነው። አይታችሁ ከሆነ ሁሌ የሚስቅ ሰው አይጨነቅም፣ ስለ አኺራ አያስብም። ሱብሃንአላህ ሳቅን አናብዛ። አፎን ጅሙድ العين ያኒ የአይን መድረቅ ትልቁ መንስኤ ይሄ ነው ለሸይጣን ለድለቢስነት። وقساوة القلب የልብ ደግሞ መድረቅ ልብ የደረቀ ሰው ሸቃ ላይ ነው፣ ድለቢስነት ላይ ነው ራሱን ጠይቅ ይገባል። وطول الامل ብዙ ምኞት ማህረዝም ደግሞ የሰው ልጅ ምኞታችን ብዙ ነው፣ የተገደበ አይደለም። ነገር ግን ለዛሬ እየሰራ ለነገ መልካምን ነገር ቢመኝ ኸይርን ነገር ለማሳካት ቢጥር ችግር የለውም። ነገር ግን ዱንያዊ ብቻ የሆነ ነገር አይመኝ ነው። والحرص على الدنيا ዱንያን ደግሞ መጓጓት። አንዳንድ ሰው እኮ ዱንያ ሁሉን ነገር እንዲያገኝ የሚመኝ ሰው አለ። እንደዚህ አይነት ሰው ሆን በጣም ኪሳራ ነው። وذكره ابن الجوزي في الموضوعات ابن الجوزي رحمه الله تعالى كتاباته ላይ موضوعات የሚለው كتاب ላይ ይሄን ነገር ጠቅሰውታል። 4 من الشقاء የሚለውን من طريق أبي داود النخاعي الكذاب أبي داود النخاعي የሚባል አንዱ ኪታብ አለ። ከሱ ነው የዘረዘሩት ወይም የዘገቡት عن إسحاق بن عبد الله بن أبي طلحة። ይሄ ደግሞ أبي داود النخاعي የሚባለው ከኢስሐቅ ኢብኑ አብዱላህ ኢብኑ ጠልሃ ከሚባለው ይዞ ነው። ይሄኛው ደግሞ ኢስሐቅ የሚባለው ደግሞ ከማን ይዞ ነው? عن أنس رضي الله عنه ከአነስ ይዞ ማለት ነው። ባጭሩ ሐዲሱ መውዱዕ ነው። እንደ ማዕናው ግን ማዕናው ያስይዛል ነው። ዘገባው መውዱዕ ቢሆንም ጥፋት ቢሆንም ነገር ግን ማዕናው ትርጉሙ ያስይዛል የሚለውን ልናውቅ ይገባል። በመቀጠል ሸይኹ ረሂመሁላሁ ተዓላ ምን ይላሉ? وقال مالك بن دينار رحمه الله تعالى ما ضرب عبد بعقوبة أعظم من قسوة القلب له. مالك بن دينار تلقوا تابعي የሚገርም ቅስፋ አላቸው رحمه الله تعالى። ባጭሩ ግን ወደ ኪታባችን እንመለስና ምን ይላሉ? ማሊክ ብን ዲናር ما ضرب عبد ይላሉ አንድም ባሪያ አልተቀጣም ይላሉ بعقوبة በቅጣት أعظم تلك يبرت يهونا من قسوة القلب كلب دركنا بلينا. الله سبحانه وتعالى بلب دركنا كفتنا كقطه بتلك نجر قطوها. لمن الله سبحانه وتعالى مناجات تلذذ به التعال الله بمورات السن بموسات يمتاغنيون طفت النار التعال سولج زي مدر راسو يميطفو راحة النفس لاطانو. ولهذا النبي صلى الله عليه وسلم كما جاء في الحديث عن كما رواه مسلم ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله ممن عنده. إيه حديث والله يا جماعة الخير أعجب هنا حديثنا كالزقاني جاز البيع السبال. الله سبحانه وتعالى የሚያወጣ ሰው የሚማማር በሱ መንገድ ላይ ቁርአን የሚቀራ ሰኪና ትክክለኛ ሰኪና የሚያገኘው እሱ ነው። ይሄ ደግሞ ምንድነው? ቀስዋል ቀልብ የሌለበት ሰው ብቻ ነው የሚያገኘው ይሄን ነገር። ገባችሁ አይደለም? ትክክለኛ ሰኪና የሚመጣው ደግሞ ከየት ነው? ከዚህ ነው። يعني يتلون كتاب الله ويتدارسونه بينهم አንድ ሰኪና ብቻ አይደለም የሚያገኙት፣ አራት ጥቅም ነው ያላቸው እነዚህ ሰዎች።
نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله ممن عنده الله السجا كارلو باروتش يا وسائل سبحان الله الله يا وسائل يسوي أيات تعبدي بارياي ها يعني نذكر يا ربابا هي التمامارة أوقات الدين لما قيال إيه لب يدرك أصلا دمو كذي من غير رقال قرآن كمان برقال بعلم لا يراسون كمان من رقال كذي سوي بيت هذا ما لنا يتقدى يا جماعة ما نميل لما ضرب عبد بعقوبتنا وصدق رحمه الله مالك بن جرم ما ضرب عبد عندما يتقدم بعقوبة بكتات أعظم يبرد هنا من قسوة القلب لبن مدرك لبو يدرك بس تجد يتقتل مالك ذكره عبد الله بن أحمد في الزهدي إن نذكر عبد الله بن محمد بن حنبل فرحمه الله زج وتل في الزهد من كتاب الجولة وقال حذيفة المرشعي رحمه الله تعالى يوم لالو ما أصيب أحد بمصيبة أعظم من قساوة القلب ما أصيب من بلا درسبتم أحد أندم صب بمصيبة أن بلا أعظم يبرت هنا بلا درسبتم من قساوة القلب كلب مدرق بالي مرحبا سلازي هي قساوة القلب يلب مدرق كأدقاوة لا تلك أدقان سبحان الله يسولي تلك بلا يقدمون منه ما أصيب أحد بمصيبة أعظم ما كان يا جماعة بارك الله يلب مدرق مالت لمن كالله قارق هال كالله قارق ومراق هدق سبحان الله الدنيا آخرة ولا يشتغل بلو الله سبحانه وتعالى يودع جبارج ما كان كما كبات في الدنيا والآخرة ولو حتى الله سبحانه وتعالى عند بارع سيود يا بارع ولا الله يقرب سيود الله سامع لا يهون يتعرى أيات بارجين أيات بارعين يا ربنا الله سبحانه وتعالى يحبه ويودع الكذاب فينادي جبريل ترى من الله إني أحب فلانا فأحبه فلم يبالغ ودع هنا ودده ولوال فيحبه جبريل يودع فينادي على السماء كذا ደግሞ ወደ ሰማይ ባለቤቶች ይመጣና ሰማይ ላይ የሚኖሩ መላእክቶች ከይመጣና ይላቸዋል إن الله يحب فلانا فأحبه ይላቸዋል الله سبحانه وتعالى كلن ወዷልና ውደዱት ይላቸዋል فيحب أهل السماء يا سماي ባለቤቶች ወይም ደግሞ ሰማይ ላይ የሚኖሩ ሰዎች ይወዱታል فيضع له القبول في الأرض በቤተ ደግሞ ሰውዬ ተቀባይነትን ያገኛል ማለት ትልቅ ደረጃ ይሄ ነው بارك الله فيكم ولهذا أقول لكم آخرا الله سبحانه وتعالى لباتشنن ودسو يملسلن لباتشنن يسو الذكر يسو القرآن يسو علم تمران بترتبان لهرقلن إذا يبدرساتشن هني مثل نمبرة ولكن تدرساتشن إن شاء الله وأما أسباب قسوة القلب فكثيرة بلغة يمنا نسعنا يمن جمد هنا سبحانك اللهم بحمدك أشهد أن لا إله إلا أنت وأستغفرك وأتوب إليك